ይሄን ቪዲዮ እንዳታሳልፉት ምክንያቱም ይሄ የኛን የሁላችንንም ነገር ስለሚመለከት ማለት ነው። ትላንትና ይሄን ቪዲዮ በሶሻል ሚዲያ ሲዘዋወር ሁላችንም አይተናል እና በጣም የሚያስጠላ ከአንድ ስነ ምግባርን ያስከብራል ተብሎ ከሚጠበቅ ፖሊስ የማይጠበቅ ነገር ነው ያደረገው። እጅግ በጣም የሚያስለቅስ እናትን የመሰለች ሴት የሆነች መንገድ ላይ በጠረባ ማውረድ ጀግንነት አያስብልም። እንደው እሷን የመታህበት እጅና እግርህ አላህ ይስበርልህ ነው ማለት። እኔ ምንም አልልህም፣ ግን እኛ ሁላችንም ሶሻል ሚዲያ ላይ ላይክ፣ ሼር ወይም ደግሞ ኮሜንት መስጠት ምንም አይነት ዋጋ የለው። ሁላችንም ተሰባስበን ወላሂ ይሄን ሰው ለፍርድ ማቅረብ አለብን። ጥፋትም ከሆነ የፈለገ ታጥፋ፣ እናት ናት፣ እንዴት ሴት ናት፣ በጠረባ ትመታለች። ሲቀጥልስ በገዛ ልጇ ፊት ነገ ያኔ ያንቺ የእናንተ እናት እንደዚህ እንደማያደርጉብን በምን እርግጠኛ ነኝ? ህግ የለም ልትሉ ነው። ህግ መኖሩን ደግሞ እኛ ማሳየት አለብን። ወላሂ ለፍርድ መቅረብ አለበት ይሄ ሰው። እባካችሁ ሁላችሁም ሼር አድርጉትና በዚህ ነገር እንንቃ። የእናንተ ኮሜንት የእናንተ ላይክ ለዛ ሰው ለዛች ሴት ምንም አይጠቅማትም። በቃ እባካችሁ ይሄን ቪዲዮ ሼር አድርጉት። ታሳዝናችሁ፣ ወላሂ በጣም ነው የምታስለቅሰው። እርግጠኛ ነኝ ብዙዎቻችሁ በዚህ ቪዲዮ እንዳለቀሳችሁ፣ ግን ማልቀሳችን ብቻ ምንም አይነት ፋይዳ የለው። የሆነ ነገር ማድረግ አለብን። እባካችሁ እባካችሁ ለዚች እናት ለዚች ምስኪን ለልጇ ስንል የሆነ ነገር አድርገን ሶሻል ሚዲያን ሌላ ጊዜ ለስድብ ለምን ከምንጠቀምበት ይህንን ነገር አድርገን እናሳልፍ። ነገ የማን ተራ እንደሆነ ስለማናቅ እባካችሁ እንደዚህ አይነት አረመኔ የፖሊስን ስም የሚያባክኑ ሰዎች ላይ እባካችሁ ብያለሁ። እባካችሁ ሼር አድርጉ፣ እንስራ። ወላሂ እኔ 100% ዝግጁ ነኝ ለማገዝ። እባካችሁ